ሰላም እንዴት ናችሁ? የታዳጊው የዩቲዩብ ቻናል ላይ ነው የምትገኙት። ታዳጊው የዩቲዩብ ቻናል ለጤና ጠቃሚ የሆኑ መረጃዎችን የሚያቀርብበት ነው። በዛሬው ዕለት ደግሞ ለሪህ ህመምተኞች የሪህ በሽታ ለያዛቸው ሰዎች ማለት ነው ወይም ደግሞ ሪህ ጥሬ ስጋ ሲበላ እንዲሁም ደግሞ ሽሮ በሚበላበት ሰዓት አንድ በሽታው ከመጣ በሽታው የሚነሳና እግራችሁን በመያዝ መራመድና መንቀሳቀስ እንዳትችሉ የሚያደርጋችሁ ነው። እኔ በቤታችሁ ቀላል የሆነ መፍትሄ ከህክምና ውጪ መርፌ ከመወጋት ውጪ ወይም ደግሞ ሐኪም ቤት በመሄድ ህክምና ይሰጣቸዋል ማለት ነው። እኔ ግን የምነግራችሁ በዚህ የዩቲዩብ ቻናሌ ተፈጥሯዊና ቀላል ወጪ የሌላችሁ ወይም ደግሞ አነስተኛ ወጪ ያላችሁ መፍትሄዎች ነው የምነግራችሁ። እስከ ዩቲዩብ ፍጻሜ ብትከታተሉ ትጠቀሙበታላችሁ። ምክንያቱም መፍትሄው በጣም ቀላልና በቤታችሁ ማድረግ የምትችሉ ነው። ምንም ወጪ የማያስወጣችሁ ነው። አሁን ፊት ለፊት ላይ የምትመለከቱት እንስላል ነው። እንስላል ብዙዎቻችሁ ታውቃላችሁ ብዬ እገምታለሁ። እንስላልና ኒም ታውቃላችሁ አይደል? ኒም አብዛኞቻችሁ ታውቃላችሁ። ስለዚህ ሁለቱን አንድ ላይ በመጨፍጨፍ በመውገጥ ማለት ነው። በአንድ ላይ ቅጠሎቹን ቆራርጣችሁ ከወገጣችሁ በኋላ በውሃ አድርጋችሁ ማታ ማታ ከመተኛታችሁ በፊት እግራችሁን ብትዘፈዝፉት ይህንንም ለ7 ቀን ያህል ብታረጉበት ይህ ሪህ በሽታ ይወገድላችኋል ማለት ነው። ሞክሩበት። ብዙ ሰዎች እኔም ሪከመንድ አድርጌያቸው የዳኑ ሰዎች ስላሉ ወይም ደግሞ በሽታው ለረጅም ሰዓት ሳይነሳባቸው ቆይተዋል። ስለዚህ ረዘም ላለ ሰዓት ብትጠቀሙት ምንም ወጪም ስለሌለው ቀላልም ስለሆነ በሽታው ሙሉ ለሙሉ ያስወግድላችኋል ማለት ነው። ይሄንን ልነግራችሁ ትክክለኛና ነው። ከዚህ በፊትም አንድ 3 ቀን ብቻ ዘፍዝፎት ለወር ያህል ምንም እንዳልተነሳበትና ስለዚህ እናንተም እንድትጠቀሙበት ነው ዩቲዩብ ቻናሉ። ስለዚህ ጤናችሁም ታገኙበታላችሁ ማለት ነው። እኔን ደግሞ ቻናሉን ሰብስክራይብ፣ ላይክ፣ ሼር ብታደርጉልኝ እኔ ደግሞ ተጠቃሚ እሆናለሁ ማለት ነው። ስለዚህ ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለሚያስፈልገው ሼር አድርጉ። በጣም ቀላልና ፍቱን ነው። ምንም ወጪ ማያስወጣችሁና ለጤናችሁ ጠቃሚ የሆነ ነገር ስለሆነ ተጠቀሙበት እላለሁ። በሌላ ቪዲዮም እስከምንገናኝ ድረስ ሰላም ሁኑ።